መንፈሱ ይሄንን ሰውዬ አንድ ጊዜ ስሙት። በጣም ብዙ ነገር ነው ኤክስፖዝ የሚያደርገው። ምስክርነቱን በሰማው ጊዜ በጣም ተደንቄ ነው የሰማሁት። ሁላችሁም አዳምጡት። ከልጆቻችሁ መካከል እፈልጋለሁ ስላለ እኔ መረጠኝና በ3 ዓመት ወደዛ መግባት ጀመርኩት። እንዳለ 99 መናፍስቶቹም ከያት የወጡና ወደኔ መጡት 99 መናፍስቶች ናቸው። ከሁሉ በላይ ገረመኝ እዛው እያየው ነው መናፍስቶች መጥተው የገደሉት። የሚያስፈልጉት ደም ከሆነ ደም ይቀመጥላቸዋል። ለባቡ ማለት ደሙን ጠጥቶ ሄዳ። ዝሙቱ ደግሞ ከምንም በላይ የሚያስጠላ ከዘመዶች ጋራ፣ ከይቶች ጋራ፣ ከአውሬዎች ጋራ፣ ከጅብ፣ ከውሻ፣ ከእንስሶች ጋራ አለ። ይሄ ድንገት አደጋ ሞት የሚባል ሰምታችሁ ከሆነ እንዲህ አይነት ማለት የመናፍስት አሰራር ነው። ለምሳሌ ነው ከ7 ሰዓት 8 ሰዓት 9 ሰዓት ይሄ ኮንስታንት ስራ የምንሰራበት ሰዓት ነው። ደሙ ያመጣል ጠጣላል እጠጣለሁ። ይሄ ስጋ ያመጣል እበላለሁ። ይሄ ስጋ ግን ከሰው ይሁን የእንስሳ ይሁን የማውቀው ነገር የለም። 10,000 ከመዛሙርቶች ነው እነንም የሚከተሉ። አብዛኛ ሰዎች የሚተኙበት ሰዓት ነው። ረጭ የምልበት ሰዓት ነው። ማንም መንቀሳቀስ አይችልም። አንደኛ በዚህ ሰዓት ስንሰራ የድንዛዜ መንፈስ የሚባሉት አሉ። ወደ 11 የሚሆኑ አሉት። እነሱ ይበተናሉ ወደ ሁሉም አቅጣጫ። እነሱ ምንድነው የሚያደርጉት? እንቅልፍ ነው የሚራጩ ሰዎች ላይ ጠንካራ የሚባለው ስፍራ ይታወቃል። እኔውም ጴንጤ የሚባል አላቅም። በዛ ሰዓት ምንድነው የሚባለው? ኃይለኞች የሚባሉ አሉ። ኃይለኞች አውሬ የሚባሉ አሉ። ሰኔ 30 ማለት 20 እስከ 30 ኮርማዎች ነው የሚታረዱ። ለዘመናት ሲቀለቡ የቆዩ ኮርማዎች ናቸው የሚታረዱ። መስተፋቀር የሚባል አለ። ለምሳሌ ሴቶቹን ለመያዝ ሲፈለግ በእጅ ላይ ማር ያመጣና እንዲቀባ ያደርጋል። ያ ሰውዬ ሄዶ ሰላም ይላታል፣ ይጨብጣል። ከዛ ቀን ጀምሮ ያቺን ከጨረስኩት መጨረሻ ላይ አንዳችም ቀን 18 ዓመት ደፍሬ ለመንፈሱ ተናግሬ ማላቅ ተናገርኩት። ካሁን በኋላ አልኩት ለአንተ ልታዘዝ፣ አንተ አምላክ ጋውን ካልኩት አንተ አምላክም አንተ ትገለኛለህ። በዛ ሰዓት ውስጥ በቃ 7 ሰዓት ላይ ሲመጣ ይገለኛል። ካሁን በኋላ ምንም ነገር ማድረግ አልችልም። እንዴ ምንድነው ታዲያ? አንተ ማን? ኢየሱስ ክርስቶስ የሚባል እኔ አላቅም። አሁን መጣን እንዲህ ያሰረግና ገንዳው ውርውር አረገ። ውርውር ሲያረገ ከውስጥ ያዋ ሲገባ እንቋረጥ፣ እባብ፣ ትላትሎች፣ ዘንዶች፣ የተለያዩ አውሬዎች ሲወጡ መለከታለሁ። ሙሉ ቪዲዮን የምትፈልጉ ሰዎች እንዴት የጨለማው ዓለም አሰራር በጥልቅና በሚስጥር እንደሚሰሩ ማወቅ የምትፈልጉና ይሄ ሰውዬ እንዴት ከዚህ ህይወት ውስጥ ነፃ እንደወጣ መስማት የምትፈልጉ የሙሉ ቪዲዮውን ሊንክ ከታች ኮሜንት ስር ባለው ስፍራ ላይ አስቀምጥላችኋለሁ። አሁኑን እዩት። ለሌሎች ሰዎችም ይሄንን ቪዲዮ ሼር በማድረግ ኤክስፖዝ እናደርግ። ብርሃን በጨለማ ላይ ያበራል፣ ጨለማም ከቶ አላሸነፈውም። ተባረኩ።